Khabib, the Eagle Nurmagomedov. ቱት መሆን እፈልጋለሁ፣ ነገር ግን መናገር አለብኝ። ምክንያቱም የእናንተ ልጅ ብዙ ያወራል፣ ምላሱ ረጅም ነው። አመቱ ሲጀምር ልጃችሁ እንደ ጫጩት መሬት ተንፈራፍሮ ተሸነፈ። አሁን አመቱ መጨረሻ ላይ ለቀበቶ ይጫወታል። የማይታመን ነው። አጎቴ ዳና ምን እንዳረጋ አላውቅም። አየርላንድ 6 ሚሊዮን ብቻ ናችሁ፣ ሩሲያ ደግሞ 150 ሚሊዮን። ጫጩታችሁን አጋጥሙ፣ ፊቱን ላበላሸው። እንደ ህፃን ፊቱን በጥፍ እየጠፈጠፍኩ የታለ ችሎታ ልበለው። ግጥሚያው የግጥሚያዎች ሁሉ ቀላሉ ግጥሚያ ይሆናል። ይህ ንግግር የንስሩ ነው። በተጋጣሚዎቹ ተረቶ የማያውቀው ካቢብ ኑርማጎሜዶቭ የዳጊስታን አለት፣ የሩሲያ ኩራት፣ በዩኤፍሲ ታሪክ ትልቅ የተባለ ከሪንግ ወጥቶ ወደ ጎራ ያደገ፣ ከጎራ አድጎ የሀገራት ጦርነት መልክ የያዘ ታላቅ ፍልሚያ ካቢብ ከማክግሪገር። First of all, I want to say Alhamdulillah, God gave me everything. Alhamdulillah, I know you got this, they don't like this. Alhamdulillah, tomorrow night I'm gonna smash your boy, guys. I'm gonna smash your boy. ካቢብ ኑርማጎሜዶቭ ይናገራል። እዚህ ለመድረሴ አባቴ የአንበሳውን ድርሻ ይወስዳል። የ9 ዓመት ልጅ እያለሁ አባቴ ከድብ ጋር ያታግለኝ ነበር። ከድቡ ጋር ስታገል ድቡ ነከሰኝ። አባቴ ነከሰኝ አልኩት። እሱም አንተም መልሰህ ንከሰው አለኝ። አንድ ወንድምና አንድ እህት አለኝ። እኔ የቤቱ የመጀመሪያ ልጅ ነኝ። የ19 ዓመት ልጅ እያለሁ የሴኩሪቲ ስራ ተቀጠርኩ። አባቴ ግን ከስራ አስወጣኝ። ስራ ከቀየርክ ከዚህ በኋላ አትሌት አይደለህም። ከዚህ በኋላ ጠዋት ተነስተህ ልምምድ ታደርጋለህ፣ ትበላለህ፣ ትተኛለህ። ገንዘብ የሚያስፈልግህ ለውሃና ለትራንስፖርት ብቻ ነው። ምግብ ቤት አለልህ፣ ሁሉንም ማሟላለህ እኔ ነኝ አለኝ። አብዱልማናፕ ኑርማጎሜዶቭ የቀድሞዋ ሶቪየት ህብረት ወታደር ናቸው። በጁዶና ሳምቦ አንቱታን ያተረፉ፣ ከራሳቸው አልፈው ወታደሮችን ያሰለጥኑ ነበር። በርካታ ውድድሮችም ላይ ተሳትፈው በጁዶና ሳምቦ በሁለቱም አሸናፊ ሆነዋል። ካቢብ የ11 ዓመት ልጅ ሆኖ አብዱልማናፕ መኖሪያ ቤታቸውን በመሸጥ ትልቅ አዳራሽ ተከራዩ። እናም 15 የሚሆኑ የሰፈር ልጆችን ይዘው ማሰልጠን ጀመሩ። ካቢብ ሲያስታውስ እንዲህ ይላል። ምን ሰለጥነው እንደ ወታደር ነበር። አዲስ ሰልጣኞች ሲመጡ ሁሌም እንደ ጠላት ነበር የማያቸው። ምክንያቱም አባቴ አንድ ቀን ከነሱ ጋር እንደሚያደባድበኝ ስለማውቅ። አባቴ ቀልድ አያውቅም። እኔ ካንተ በላይ ስለማውቅ ያልኩን ብቻ አድርግ ይለኛል። እናም አደርጋለሁ። አብዱልማናፕ ኑርማጎሜዶቭ በዛች የካካስ ተራሮች የተከበበች የባህል ሀብታም የሆኑ ህዝቦች መኖሪያ በሆነችው ዳጊስታን የተከበሩና ምልክት ናቸው። እሳቸውም የኔ ፍላጎት ሰዎችን ለማህበረሰቡ ጠቃሚ ማድረግ ነው ይላሉ። ዳጊስታን ማለት የተራሮች ምድር ማለት ነው። ለረጅም ዘመናት አውሮፓንና ኤዥያን ማገናኛ ድልድይ በመሆን አገልግሏል። በዚህ 50,000 ስኩዌር ኪሎ ሜትር ብቻ በሚሸፍነው ግዛት ውስጥ ከ3 ሚሊዮን ህዝቦች በላይ ይኖራሉ። በምስራቅ ከካስፒያን ባህር፣ በምዕራብ ከቼችኒያና ጆርጂያ፣ በደቡብ ከአዘርባይጃን ይዋሰናሉ። ቤቶቻቸው በተራሮች ጫፍ ላይ የተሰሩ ናቸው። ምክንያታቸው ደግሞ በጥንት ጊዜ በርካታ ጦርነቶች ስለነበረባቸውና ጠላቶቻቸውን ከሩቅ አይተው ራሳቸውን ከወረራ ለመከላከል ነበር። በዳጊስታን ትልቁ መተዳደሪያቸው ግብርና ነው። ህይወት በዳጊስታን ቀላል አይደለም። እድሜ የደረሰ ታዳጊ ሁሉ ይቆፍራል፣ ይገነባል፣ ከብቶችን ይጠብቃል። ለዛም ነው ዳጊስታናውያን ጠንካራ መሆን በደማቸው ውስጥ የሚገኘው። ጠንካራ መሆን ምርጫ ሳይሆን ግዴታ ነው። አስቸጋሪ ሁኔታዎች ጠንካራ ሰውን ይፈጥራል ብለው ያምናሉ። ከዚህ ተራራማ ክልል የወጡ በርካታ የዳጊስታን ተወላጆች አይኤስኤል የተባለውን የሽብር ቡድን ወደውና ፈቅደው ተቀላቅለዋል። በዳጊስታን ጁዶና ሳምቦ የባህል ስፖርታቸው ነው። የሚዝናኑት በትግል ነው። ዋና ዓላማውም ሱስና አሸባሪነትን መከላከል ነው። የካቢብ የስኬት ህይወት ከዚህ መንደር ይጀምራል። አንድ ጊዜ ካቢብ ወንድም ከአንድ የሰፈራቸው ልጅ ጋር ይጣላና ይቀጠቅጠዋል። የተመታው ልጅም ታላቅ ወንድሙን ይዞ ይመጣል። ካቢብም አንተ የወንድሜን ጫፍ አትነካውም በማለት በእድሜ ከሚበልጠው ልጅ ጋር እኔ እናንተ እንደባደብ በማለት ተደባድቦ አሸነፈው። ከዛ ቀን በኋላ ከልጁ ጋር ተከባበሩ። ካቢብ ዩኤፍሲን ከመቀላቀሉ በፊት 2 ምርጫዎች ነበሩት፣ ጁዶ ወይም ኤምኤምኤ። አባቱ ጁዶን እንዲመርጥ ቢፈልጉም አላስገደዱትም። ኤምኤምኤ መረጠ።
በኮምባት ሳምቦ 2 ጊዜ የመላው የሩሲያ አሸናፊ ነበር። 2 ጊዜ ደግሞ የዓለም ሻምፒዮን መሆን ችሏል። ከሳምቦ ፊቱን ወደ ኤምኤምኤ ሲያዞር ያገኛቸውን ተጋጣሚዎች በሙሉ እጅ ማስከንዳቱን ቀጠለ። ከ16 ግጥሚያዎች 16ቱንም ካሸነፈ በኋላ ራሱን አንድ ደረጃ ከፍ ማድረግ እንዳለበት ወሰነ። እናም ለዩኤፍሲ ለመወዳደር ፕሮሰስ ጀመረ። ነገር ግን አንድ እክል ገጠመው። የዩኤስ ኤምባሲ ቪዛ ከለከላቸው። በኋላ ላይ በተደጋጋሚ በመጠየቅ በመጨረሻም ተሳክቶለት በ2011 ከዩኤፍሲ ጋር ኮንትራት ተፈራረመ። 16-0 ሪካርድ ይዞ ዩኤፍሲ የደረሰው ካቢብ እጣ ፈንታውን ሊወስን አባቱ አብዱል ማናብ ብቸኛ ከኔ የተሻለ አሰልጣኝ ከሚለው ሃቪየር ሜንዴዝ ጋር ልምምዱን ጀመረ። የቅርብ ጓደኛውና የቀድሞ የዩኤፍሲ ሻምፒዮን ዲሲ እንዲህ ይላል። ገና የመጀመሪያዎቹ ጊዜያት ላይ እንዲህ አለኝ፣ ዲሲ አንድ ቀን ማንም የማያሸንፈው ሻምፒዮን ሆናለሁ፣ እናም ብዙ ገንዘብ እሰራለሁ አለኝ። እንዳለውም የማይታመን ስኬት አስመዘገበ። በግጥሚያዎች አንድም ቀን ፊቱ ላይ ደም አይታችሁ የማታውቁት ፋይተር ካቢብ ኑርማጎሜዶቭን ብቻ ነው። ካቢብ ተጋጣሚ አይመርጥም። ኪንግ ኮንግን 155 ፓውንድ ማድረግ ከቻላችሁ አምጡት ብሏል። በተመሳሳይ ቀንም 1 ሰዓት እያረፈ 3 ሻምፒዮኖችን ለመግጠም ጠይቋል። የመጀመሪያ የዩኤፍሲ ግጥሚያውን ከከማል ሻሎራስ ጋር አድርጎ በቀላሉ አሸነፈ። ከዛ በኋላ ያሉትን ግጥሚያዎች በሙሉ ተጋጣሚዎቹን ትንሽ እያደረገ ማሸነፉን ቀጠለ። አምስት ተከታታይ ግጥሚያዎችን ካሸነፈ በኋላ ንስሩ ራፋኤል ዶሳኞስን ገጠመ። እሱንም በልጦ አሸነፈ። ነገር ግን ጉዳት አጋጠመው። 8 የጀርባና የጉልበት አጥንቶቹ ተሰብረው 4 ጊዜ ቀዶ ሕክምና ተደረገለት። እናም ለ2 ዓመት ከውድድር ራቀ። ይህ ጊዜ ለእሱ አስቸጋሪ ነበር፣ ምክንያቱም እሱ ያሸነፋቸው ተጋጣሚዎች ሌሎችን አሸንፈው ለቀበቶ በመወዳደራቸው ነበር። አልፎም ካቢብ አሸንፎት የነበረው ራፋኤል ዶሳኞስ የላይትዌት ሻምፒዮን ሆነ። ከጉዳቱ አገግሞ ሲመለስ ያገኘው ዳረል ሆቸርን ነበር። ንስሩ በፍጹም የበላይነት በማሸነፍ ወደ አቋሙ መመለሱን አሳየ። እሱም አለ፣ እንደምታዩት ንስሩ ተርቧል፣ ከተራበ ደግሞ መብላት አለበት። ከየትኛውም ምድብ ጋር መጋጠም እችላለሁ፣ ዝግጁ ነኝ። You guys see how dangerous eagle when he hungry. I am ready for anyone, anybody, any weight classes. Khabib Nurmagomedov, ladies and gentlemen. ቀጣይ ተጋጣሚው ማይክል ጆንሰን ነበር። ካቢብ የሚታወቅበትን እያደረገ ነው። የሁለተኛው ዙር እንዳለቀ ባለ የረፍት ሰዓት ካቢብ ዴናን እንዲህ አለው፣ ተጠንቀቅ ዴና፣ ልጅህን እቀጠቅጠዋለሁ። ዴናም መለሰ፣ መጀመሪያ የጀመርከውን ጨርስ፣ ገና አላሸነፍክም። ካቢብም መለሰ፣ ማን እንደሆንኩ አውቃለሁ፣ አይ ኖ ሁ አይ አም። መልእክቱ ግልጽ ነበር። ልጅህ ያለው ማክግሪገር ነው። ጨዋታው ሲቀጥል ጆንሰን የሚችለውን አደረገ። ነገር ግን ካቢብ የሚቻል አልሆነም። እንደውም መሬት ላይ አጋድሞ እጅ እንዲሰጥ በተደጋጋሚ ጠየቀው። ክብሩ እንደሚገባኝ ታውቃለህ፣ ስለዚህ ለክብር ልፋለምበት፣ በቃ። በመጨረሻም ጆንሰን እጅ ሰጠ። ምንም እንኳን ካቢብ ለአንደኝነት መፋለም እንዳለበት ቢያምንም ግን አንድ ተጋጣሚ ማለፍ ነበረበት፣ ከኢድሳን ባርቦዛ። ካቢብ ሪንግ ውስጥ ባርቦዛን እየቀጠቀጠ ዴናን የቀበቶውን ግጥሚያ ስጠኝ እያለ ጮኸበት። ግጥሚያውን ካቢብ አሸነፈ። በመጨረሻ ካቢብ ለቀበቶ የሚጫወትበት ቀን ደረሰ። ተጋጣሚው ደግሞ ቶኒ ፈርጉሰን ነበር። ነገር ግን ቶኒ በጉዳት በጨዋታው እንደማይገኝ ተነገረ። በጣም በፍጥነት ለንስሩ ሌላ ግጥሚያ ተዘጋጀለት። ማክስ ሃሎዌ መስማማቱ ተነገረ። ሌላ ገጠመኝ። ማክስ ሃሎዌ ክብደቱን ማስተካከል ባለመቻሉ ግጥሚያው ተሰረዘ። ነገር ግን በሱ ቦታ አላ ኩንታ ተተካ። ከረጅም ትግል በኋላ ካቢብ የላይትዌት ንጉስ መሆኑን ሊያሳይ እድሉን አገኘ።
በፍጹም የበላይነት አሸነፈ። ንስሩ ቀበቶውን እጁ አስገባ። ቀጣዩ ግጥሚያ ግን የአሸናፊዎች አሸናፊ ነው። ተሸንፎ የማያውቀው ካቢብ በዩኤፍሲ እንደ አለት ከገዘፈው ማክግሪገር ከሪንግ ውጪ ለጀመሩት የለየለት ጦርነት ማሳረጊያ ለመስጠት የሚፈልጉት ግጥሚያ የክፍለ ዘመኑ ምርጥ የተባለለት ግጥሚያ ዩኤፍሲ 229። ስለዚህ የለየለት ባላንጣነትና ለመገዳደል መፈላለግ ማወቅ ስንፈልግ በጣም ወደ ኋላ ይወስደናል። ኮነር እና ካቢብ ጥሩ የሚባል ግንኙነት ነበራቸው። የሚወዳደሩበት ዲቪዥን የተለያየ እንደመሆኑ ጓደኛሞች ባይሆኑም የተከባበሩ ነበሩ። የነገሮች ሁሉ መጀመሪያ እዚህ ጋር ነው። ኮነር በሚወዳደርበት የፌዘር ዌት ዲቪዥን ለቀበቶ በሚጫወትበት ፕሬስ ኮንፈረንስ ጋዜጠኞች ጠየቁት፣ ቀጣይ እቅድህ ምንድን ነው? እሱም ሲመልስ የላይት ዌት ቀበቶን ማሸነፍ አለ። ይህንኑ መልሰው ጋዜጠኞች ለካቢብ ይዘውለት መጡ። ካቢብ ኮነር በላይት ዌት እንደሚሳተፍ እየገለጸ ነው። አንተ ምን ትላለህ? ማክግሪገርን ወደዋለሁ፣ ግን እኔ ባለሁበት ዲቪዥን ለመወዳደር ከወሰነ በ4 ደቂቃ ውስጥ ፎጣ አስጥለዋለሁ። ከዚህ በኋላ ግንኙነታቸው እየሻከረና በየአጋጣሚው ቃላት መወራወር ጀመሩ። የኮነር የቡድን አጋርና ጓደኛው ሩሲያዊው አርተም ሎቦቭ ተጠየቀ ስለ ኮነርና ስለ ካቢብ ግጥሚያ ምን ታስባለህ? እሱም እንዲህ ሲል መለሰ፣ ካቢብ 6 ጊዜ ውድድር ሰርዟል። የሚሰርዘው ደግሞ ትንሽ ህመም በተሰማው ቁጥር ነው። ቂጡን እንኳን ቢያመው ውድድር ይሰርዛል። ኪሎውን እንኳን ማስተካከል አይችልም። ስለ ደጋፊዎቹም አይጨነቅም። ኮነር ግን ሻምፒዮን ነው። ምንም አይነት ጉዳት ቢያጋጥመው ውድድር አይሰርዝም። ካቢብ ግን ሴታ ሴት ነው። ሁልጊዜ ውድድር ይሰርዛል። ካቢብ ሎቦቭን የሆቴል መተላለፊያ ላይ ያገኘው። አንገቱን አንቆ ያልከውን ድገመው አለው። እሱም ምንም አላልኩም አለ። በኋላ ሎቦቭ ለኮነር ደውሎ በጥፊ እንደተመታ ነገረው። ኮነርም G615 የግል ጀቱን ከ20 እስከ 30 በሚሆኑ የአይሪሽ ጎረምሶች ጭኖ ኒውዮርክ ደረሰ። እነዚህ ወጣቶችም የነ ካቢብ ባስ ላይ ጉዳት አደረሱ። ኮነርም ያዙ ይልቀቁኝ አለ። Tell me where, and that's it. Why you need to come here? Show up like you wanna fight or something like this. Send me a message, hey, come here, this place, and that's it. እርስ በርሳቸው ከፍተኛ መዛዛት ካደረጉ በኋላ በብዙ ምክንያቶች የጦዘው ግጥሚያ የሚደረግበት ቀን ደረሰ። የተጠበቀው ተፎካካሪነት አልነበረም። ካቢብ ፍጹም ብልጫውን ወሰደ። እናም 4ኛ ዙር ላይ በበቃኝ አሸነፈ። ንስሩ ማሸነፉ አላረካውም። ከኦክታገኑ ወጥቶ እሱ ላይ አፋቸውን ሲከፍቱ ወደ ነበሩት የኮነር ቡድን አባላት ዘለለ። ዩኤፍሲ ትርምስምስ ወጣ። በኋላም ካቢብ የ9 ወራት እግድና 500,000 የአሜሪካን ዶላር እንዲከፍል ተወሰነበት። ሐምሌ 3 2020 ለካቢብና ለመላው የስፖርቱ ቤተሰብ ጥቁር ቀን ሆነ። የካቢብ አባት ጓደኛ እንዲሁም አሰልጣኝ የነበሩት አብዱልማናፕ ኑርማጎሜዶቭ በኮቪድ-19 ቫይረስ ተጠቅተው በ57 ዓመታቸው ይህንን ዓለም ተሰናበቱ። በነገሰበት ሪንግ ብዙ ያሳያል ተብሎ ሲጠበቅ በህይወቱ ትልቁን ሰው ያጣው ካቢብ የመጨረሻ ፍልሚያውን ከጀስቲን ጋትጄ ጋር ካደረገ በኋላ ያለ አባቱ በሪንጉ መድመቅ እንደማይፈልግ ተናግሮ ራሱን ከውድድሩ አገለለ። Okay, with Coach Khav, I love him so much. All my team. Thank you. Today, I want to say, it was my last fight. And no way I'm gonna come here without my father. It was first time. ካቢብ ራሱን ሲያገል 29 አሸንፎ አንድም ሽንፈት አላስተናገደም።